ሰላም ጤና ይስጥልኝ እንደምናላችሁ ውድ የፌስቡክ ተከታታዮች ውድ ኦሮሞ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ አንድ መልእክት አለኝ የማስተላልፍላችሁ። እሱም ምንም በተመለከተ ነው። እንደምታወቀው ሰሞኑን በተለያየ ሀገር ሰላማዊ ሰልፍ እየተደረገና አሁን ያለውን አምባገነን መንግስት በመቃወም ብዙ ተቃውሞችን እያሰማን ነው። በዚህ መሃል ግን ብዙ ሰዎች ቅራኔያቸውን እያቀረቡ ነው። እሱ ምንድነው ለምንድነው በአንድ ላይ ሆናችሁ አንድ ኢትዮጵያዊ እንደመሆናችሁ መጠን አንድ ባንዲራ ይዛችሁ የማትወጡት ነው? እኔ ግን የማይታየኝ አንድ ነገር አለ። ይህንን ባንዲራ ከሰማይ ወይም ደግሞ ከፈጣሪ ወርዶ የተሰጠን እንዳልሆነ ሁላችንም እናውቀዋለን። ይህንን ባንዲራ ያመጡት የተለያዩ ኢትዮጵያ በጊዜው ሲያስተዳደሩ የነበሩ መንግስታቶች ወይም ስርዓቶች ናቸው። እንግዲህ ለዚህ ባንዲራ አጥር ያለ ነገር መናገር ፈልጋለሁ። የመጀመሪያ የኢትዮጵያ ባንዲራ ይህ እንደነበረ ሁላችንም እናውቃለን። አረንጓዴ፣ ቢጫ፣ ቀይ ነው። ከዛ በተረፈ ደግሞ ልክ የዚህ ስርዓት ገዢ ሚኒሊክ ከወረዱ በኋላ አቶ ወይም ደግሞ ኃይለ ሥላሴ ወደ ዙፋኑ ሲወጡ ያመጡት ባንዲራ ተመሳሳይ ቀለም ያለው ሆኖ በመሃል ግን የዘውዱ ወይም ደግሞ ሞሐንበሳን የሚያመለክት መስቀል ያለው የሌላውን እምነት ተከታይ ወደዛ ገፍትሮ ጥሎ ይህንን ባንዲራ ነው። ከዛ በመቀጠል ደግሞ መሬት ላራሹ ወይም ደግሞ ደግ ወደ ስልጣን ሲመጣ እንደዚሁ አረንጓዴ፣ ቢጫ፣ ቀይ ሆኖ አካፋ፣ ዶማ፣ ዝባዝንኬ መሃሉ ላይ ያለው እምነት ሆነ ደግሞ ምንም አይነት ነገር የማይካሄድባት አንድ ኢትዮጵያ ብሎ ራሱን ያሳመነበትና ሲመራ የነበረው በዚህ ባንዲራ ነው። ቀጥልና ደግሞ አምባገነኑ የአንድ ስርዓት ወይም ደግሞ የአንድ ብሔር የበላይነትን የሚያምን ዘረኛና ዝርክርክ አምባገነን መንግስት ወያኔ ምንን ይዞ ይመጣል? መሶብ ወይም ደግሞ መዶሻ፣ ኮከብ የሌለው ነገር የለም በውስጡ። እንደዚሁ ባንዲራውን ይዞ መጥቷል። ለጊዜው እሱን ላሳያችሁ አልችልም። ቤቴ ውስጥም እንዲገኝ አልፈቅድም። እንኳን ቤቴ አይደለም ከግቤ የቆሻሻ ገንዳ ውስጥ ራሱ ይሄ ባንዲራ እንዲገኝ አልፈልግም። ግን በዚህ ባንዲራ ወይም ደግሞ በዚህ ስርዓት የኢትዮጵያ ሕዝብ ምን አግኝቷል? ምንም መልስ የለው። ባይሆን ውድ አባቶቻችን አያቶቻችን በዚች ባንዲራ አድዋ ላይ ደምና አጥንታቸውን ከስክሰው ለዛች ሀገር አንድ እንድትሆን የራሳቸው ህይወት አሳልፈው ሰጥቷል። እንግዲህ በዚህ ባንዲራ አሁን ባየነው በሶስቱ ባንዲራ እንግዲህ የኢትዮጵያ ህዝብ እውነት እኩል ኖሯል። እውነት ነፃነትን አግኝቶ በነፃነት ተናግሮ ያንን ጥሩ ህይወት አሳልፏል አላሳለፈም? ለምንድን ነው ግን ከዚህ ባንዲራ ጋራ ሙጥኝ ብለን ይሄ ባንዲራ ውስጥ የነበረው ትርጉሙን ሳናቀው ይሄንን ባንዲራ ሌሎች ያሁን ትውልዶች እንዲይዙ እናስገድዳቸው? እውነት ይሄ ባንዲራ የሃይማኖት እኩልነትን ገልጿል? አልገለጸም። የሰዎችን ሰብአዊ መብት ጠብቋል? አልጠበቀም። ስለ ዲሞክራሲ አይደለም በዛ ከተማ ዲሞክራሲ የሚባል ነገር አይታሰብም። የሰዎችና የብሔር ብሔረሰቦች እኩልነት ታይቷል በዚህ ባንዲራ ውስጥ? አልታየም። በዚህ በሁለት ባንዲራ ውስጥ በዚህ በሶስት ባንዲራ ውስጥ ተደርጓል? አልተደረገም። እኛ አሁን እየተናገርን ያለነው ይሄ ባንዲራ ጥሎት የሄደውን ነገር አሳልፎት የሄደውን ነገር ዛሬ አንስተን ቁርሾ ወይም ደግሞ እንትን ብለን ለመጣላት ሳይሆን ይሄንን ባንዲራ አሁን ያለው ትውልድ ይያዝ ብላችሁ ማስገደዱ ለምንድነው ነው? ይሄ መሆን የለበትም። ይሄንን ባንዲራ መያዝ የሚፈልግ መያዝ መብቱ ነው። ግን የዚህ ባንዲራ ትርጉሙ አንድና አንድ ነው። ቅድምም ተናግሬዋለሁ። አባቶቻችን አድዋ ላይ የሰጡትን ነፍስ ለዚች አንድ ብለው አንድ ትሆናለች ብለው ያደረጉትን መስዋዕትነት ብቻ ነው። ሌላው ግን በዚህ ባንዲራ ስር እውነት ለመቶ ዓመት እንግዲህ 140 ምናምን ዓመት ነው ይሄ ባንዲራ ይሄ ህዝብ ደስተኛና ነፃነቱን እኩልነቱን አግኝቶ በዚህ ባንዲራ ስር ተዳድሯል ነው አይደል? ስርዓቱ በዚህ ስርዓት ስር ሰው ደስተኛ ሆኖ ሳቲስፋይ ሆኖ ኖሯል ወይ ነው? ኖ አልኖረም። አሁንም ይሄንን ባንዲራ ይዘን ምንናቆርበት እና ምንጋጭበት ምንም ምክንያት ሊኖር አይችልም። የኛ ዓላማችን አንድና አንድ ነው። ያ ምንድነው? ነፃነት ነው። በነገራችን ላይ ኦሮሞ ህዝብ ወይም ደግሞ ኦሮሞ ተወላጅ ይዞት የወጣው ባንዲራ ግን እንደሚታወቀው ኦሮሞ በገዳ ስርዓት ጀምሮ የራሱ የሆነ ህግ፣ የራሱ የሆነ ስርዓት፣ የራሱ የሆነ ባህል፣ የራሱ የሆነ ቋንቋ
እንዳለው ሁላችንም እናውቃለን። በዛ ሰዓት ግን እነዚህ ሰዎች የራሳቸው መለያቸው ባንዲራቸው ምን ነበር? ቀይ፣ ጥቁር፣ ነጭ ነው። ከዛ አልፎ ተርፎ ግን የነ ባንዲራ በተለያየ ጊዜም እንደምንይዘው ዓለም የነበረው ስርዓትም እንደሚያውቀው ሆኖ ግን እኛም ከዚህ ስርዓት ወይንም ደግሞ ከዚህ ከአምባገነን ስርዓት በኃይለ ሥላሴ ጊዜ ውድ የኦሮሞ ልጆች ከቤታቸው ሲወጡ እቺ ባንዲራ በራቸው ላይ አድርገው እንዳሁኑ ሳይሆን ቀይና አረንጓዴ ቀይ አድርገው መሃሏ ላይ የገዳን ወይንም ደግሞ የገዳን ስርዓት የሚያመለክት የኦሮሞን ማንነት የሚያመለክት ዛፍ መሃሉ ላይ አድርገው ሰርተው ወደ ነፃነት ወደ ጫካ የወጡባት ባንዲራችን እቺ ነው። እቺ ባንዲራችን ደግሞ ማንኛውም የኦሮሞ ቤተሰብ ወይም ደግሞ የኦሮሞ ተወላጅ እያንዳንዱ ልጁን ያጣበት እያንዳንዱ ቤተሰቡን ያጣበት እንዲሁም ደግሞ ለነፃነትና ለፍትህ ለእኩልነት ብለው አባቶቻችን ቤተሰቦቻችን እስካሁን ድረስ የሚሞቱባት እቺ ባንዲራ ናት። እና ይሄንን መግለጽ ነው የምፈልገው። እንግዲህ አንዱ ስርዓት በመጣ አንዱ ስርዓት በሄደ ቁጥር ወይንም ደግሞ አንዱ ስርዓት በወረደ አንዱ ስርዓት በተቀመጠ ወይንም አንዱ ስርዓት በቆመ አንዱ ስርዓት በተሽቀነጠረ ቁጥር የኢትዮጵያ ባንዲራ የተለያየ እንደሆነ ታሪክ ያስረዳናል። እንዲሁም እኛም የምናየው ነው የምንማረው ነው። ስለዚህ እኛ ባንዲራችሁን ይዛችሁ አትውጡ የሚል ከኛ እንደማይወጣ እርግጠኛ እንግዲህ ልነግራችሁ ይችላል። ባንባው ሰዓት እኛ የሚያሳስበን የባንዲራ ነገር ሳይሆን እኛ የሚያሳስበን በጎንደር፣ በጋምቤላ፣ በኮንሶ፣ በባህር ዳር፣ በጅማ፣ በወለጋ፣ በሐረርጌ፣ በባሌ፣ በአዲስ አበባ የሚሞቱት ወንድሞቻችን እንዴት ነው ወደ ነፃነትና ከሞት የምንቀንሰው ህዝባችንን የሚለው ነገር ነው እንጂ የባንዲራው ነገር እንደማይሆን ልመክርና ልናገር እፈልጋለሁ። ለኔ ማንነቴ መለያዬ ውበቴ ባንዲራዬ ይሄ ነው። ድል ለኦሮሞ ህዝብ እያልኩኝ እሰናበታለሁ። ባይ ባይ።